እንድስልካለን ጤና ይስጥልኝ ሰላም ነው እንደምን አለልን ወንድማችን ዳንኤል ከጎጆ ምግብ ቤት ዋው ጤና ይስጥልኝ ሶሪ ትንሽ ሌት ሆንኩኝ ምንም ችግር የለም እሺ ቀጥታ ስርጭት ላይ ነው ኦኬ በቃ አንድ ሺህ አስገባለሁ ዋው በእውነት እግዚአብሔር ያክብርልን በጣም እግዚአብሔር ይስጥልን እንዴው አንድ ሺውማ ዝም ብለህ አንድ ሺህ ብለህ እንድትሄድ አንፈልግም ስለ መቄዶንያ የምታውቀውን የተረዳኸውንና ይሄን ያክል ደግሞ ልታግዘን የቻልክበት ምክንያት ትንሽ እንድትረን እንፈልጋለን እሺ እግዚአብሔር ይስጥልኝ ይሄ ለኔም ትልቅ እድል ነው ማለት ይሄ ባይን የሚታይ እውነት ሰው የሚል እግዚአብሔራዊ የሆነ ስራ ስለሆነ ይሄ ሁሉ ለሁሉም ለኢትዮጵያዊ ለሁላችንም ትልቅ መልእክት ነው ወንድማችን እየሰራ ያለው ትልቅ ስራ ነው ይሄ ደግሞ ለትውልድ የሚጠቅም እንዲሁም ለእናቶች ለአባቶች ምንም ጧሪ ላሌላቸው ምንም ለማያቸው ከዚህ በለጠ እንግዲህ የሚሰራ ስራ በዚህ ምድር ላይ ያለ አይመስለኝም ይሄ ደግሞ ሁሉም እግዚአብሔር ጌታችን ኢየሱስ ክርስቶስ የሰራውን ስራ ትልቅ ምሳሌ ነውና ለሁሉም ሰው ምሳሌ የሚሆን ይሄ ታሪካዊ የሆነ እድል ነው እኔም ያገኘሁት በዚህ ላይ መሳተፍ መባረክ ነው ማትረፍ ነው በእውነት ለትውልድ የሚሆን ነገር አሻራ ጥሎ ማለፍ ነውና በዚሁ ላይ ሁሉም ሰው ያለውን ቢተባበር አሁንም የጊዜው ነገር ስለከፋብኝ ትንሽ ከባድ ስለሆነ ነው እንጂ ከዚህ በላይ መደገፍ ያለበት እውነት ወንድማችን ይሄ ድርጅት በጣም ትልቅ ድርጅት ነውና እድሜ ጤና ይስጥልን ወንድማችን ረጅም እድሜ ይስጥልን ይሄ ትልቅ ስራ ነው እና በጣም አመሰግናለሁ እናንተም እግዚአብሔር ይባርካችሁ ትልቅ ስራ ነው እየሰራችሁ ያሉት በርቱላለሁ ቴንክ ዩ አሜን እንዲያው ከመሄድ በፊት የበለጠ እንዲያውኛ ከመንገልጠው ያንተ ጎጆ ምግብ ቤት የታካባቢ ነው አድራሻውስ ከዛ በተጨማሪ ደግሞ እንዲያው በቤት ውስጥ ምንድነው የሚከናወነው ኢትዮጵያውያን ቢመጡ በምን ይደሰታሉ እሱን እንዲያው አብረግለጥልን እሺ ዝግር ይስጥልኝ ኢትዮጵያዊ ማለት ጎጆ ኢትዮጵያ ካፌ ሬስቶራንት የሚገኘው ሰንሻይን 10 ክላርክ ስትሬት ነው የሚገኘው እዚህ ቦታ ላይ ብዙ ያገራችን ነገሮች ምግቦች አሉ እዛም ያሉት እህቶቻችን ያቃሉ እና ለሌሎቹም ጥሩ የኢትዮጵያዊ ባህላዊ የሆኑ ምግቦቻችንን እንሰራለን ቡና ያገራችን ቡና ነው እዚሁ በማሽንም የምንሸጠው ሀገራችንም እያስተዋወቅን ነው ያለነው ሁላችንም የምንኮራበት ባህል አለን ያንን ባጫልነው መጠን ሀገራችንን ወክለን እዚህ ቦታ ላይ እንገኛለን ሁሉም የአበሻ ምግቦች እንዲሁም ሰርግ ልደት እንዲሁም የተለያዩ ዝግጅቶች እናደርጋለን አብዛኛው ከተሪንግ ላይ እንሳተፋለን በዚሁ ላይ ሁላችሁም በማንኛውም ፕሮግራም ካለ እኛ ሬዲ ነን ህዝባችንም ለማገልገል ይሄንን እላለሁ ቴንክ ዩ ተባረኩልኝ በወጣ ይተካ በጣም ሳላመሰግን እንዳላልፍ ብዬ ነው ማይኩን የቀማኋቸው ሉል እግዚአብሔር አምላክ በወጣ ይተካ እድሜስተ በእውነት እድሜ ካለ ብዙ ስለሚሰራ ጤና እድሜስተ በጣም አመሰግናለሁ ወንድሜ እኔም በጣም አመሰግናለሁ ቴንክ ዩ አሜን እግዚአብሔር ይስጥልን እንግዲህ ጎጆ ምግብ ቤት በእውነት የመጀመሪያው 1000 በጣም ደስ የሚል ነው በነገራችን ላይ እንግዲህ እሱ ሲገልጥ አድራሻውን ሁላችሁም ሰምታችኋል ሰርግም ለማዘጋጀት ብትፈልጉ ለክርስትናም ለልደትም ኦርደር ብታደርጉ መስራት እንደሚቻል ነው በእውነት በጣም ደስ ይላል ባይዘዌ ዳንኤልና ባለቤቱ ኬና በጣም እውነተኛ ትክክለኛ ኢትዮጵያኖች በሃይማኖታቸው ጠንካራ ልጆች በቢዝነሳቸው ጎበዝ ልጆች ናቸውና በጣም ነው የሚወዳቸው እና ደግሞ እነሱ የመጀመሪያ ዶኔት ያደረጉት 1000 ብር ነው በጣም ትልቅ ዶኔሽን የሰጡን እናመሰግናለን ቢዝነሱንም ከፍ ያርግልን ነው የምንለው ሌላ እንላለን ገንዚ በጣም ሰርቷል ይሄ አንቺ ያመጣሽው ነው እሱ ዳኒ ያስቡት አይደለም የሰራው ከሱ ጋር ያለው መንፈስ የእግዚአብሔር መንፈስ ነው እንጂ ያሰራው ማንንም ሰው እኮ ከራሱ እሺ ጊዜ ሚሊዮነር ቢሆን እኮ አውጥቶ አይሰጥም እግዚአብሔር ካልፈቀደልህ never አታወጣም እና አንዳንዴ ደግሞ እንግሊዘኛዬንም እየቀላቀልኩ እንዳላደናበራችሁ